ሰላም ሰላም የተወዳችሁና የተከበራችሁ የሮዛ ዩቲዩብ ተመልካቾች ሰላም ሰላም ጤና በያላችሁበት ሰላምና ጤና እንደምኖራችሁ ተስፋ አለኝ። እንዴት ናችሁ? ሰላም ናችሁ? አለን እግዚአብሔር ይመስገን። ሁሉ ሰላም አለው እግዚአብሔር ይመስገን። ደህና ነኝ፣ መድኃኒዓለም ይመስገን። እንዴት ናችሁ? ደህና ናችሁ? አለው በዛኛው ዩቲዩብ ነው የምታውቁኝ። እንግዲህ ዩቲዩብ ተዘግቷል ውዶቼ። ከእናንተ ከምለያይ ከጓደኞቼ ከምለያይ ብዬ አዲስ ቻናል ከፍቻለሁ። ያው ሮዛ ያ ቅድስት ነበር በፊት ሮዛ ነበር፣ ወደ ቅድስት ቀይሬው ነበረ። አሁን ደግሞ ሮዛ የሚለውን ከፍቼዋለሁ። አበረታቱኝ እንግዲህ ዘመዶቼ፣ ወገኖቼ። ዩቲዩብ ተዘግቷል። አላቅም ምን ባደርግ ወዲህ ብለው አልከፍታለ እምቢ አለ። በቃ የሆነ በቃ አለ አይደለ የሆነ ድርቅ ነው ያለው። በቃ ብሉት አልከፈታለ። ሱቅም ወስጄው ነበረ እንዲከፍቱልኝ፣ እኔም ብለው እምቢ አለ። በቃ ተዘጋ። መጀመሪያ ለ13 ቀን ነበር የሰጠኝ ቀን ማለት ነው። 13 ቀን ሰጠኝ። 13 ቀን ጠበቅኩ። እንደ መክፈት አደረገና መልሶ ጥርቅም አደረገው። ወዲያው ተናድጄ ወደ ሱቅ ምናምን ሄጄ ብከፍቱት ቢፈልጉት ቢታገሉ እምቢ አለ፣ አልከፈት አለ። ስለዚህ ምንም ማድረግ አልችልም። ስለዚህ ከእናንተ ደግሞ ከምለያይ ደግሞ ለምዳችሁ እንደዚህ ላይፍ ላይ ተጓደኛ ጋራ በቃ ሁሉ ነገር ለምዳችሁ በጣም ነው ቅር የሚለው ማለት ነው። አለመልመድ ይሻላል፣ እንደው በጣም ቅር ይላል። ገባችኋ? ስለዚህ ከእናንተ ከምለያይ ከእናንተ ከምቆራረጥ ሰብስክራይብ እያደረጋችሁ አበረታቱኝ ውዶቼ። ሁላችሁም ሰብስክራይብ እያደረጋችሁ የምታቆኝም ማታቆኝም ሰብስክራይብ እያደረጋችሁ አበረታቱኝ። በሚያማምር ቪዲዮ እንደድሯችን በሚያማምር ነገር እንገናኛለን፣ ፈታ እያልን ማለት ነው። እና ወድቆ መነሳት ያለ ነው። ገባችኋ? ወደ 400 ምናምን ደርሶ ተዘጋብኝ ማለት ነው ዩቲዩብ። ብቻ እግዚአብሔር ይመስገን እኔ አልማረርም። ምክንያቱም ስንት ደግሞ ከዚህ በላይ ስንት ሰብስክራይብ ደርሶ የሚዘጋባቸው ስንት አሉና ከዚህ በላይ አለ። የሰው ልጅ ብዙ ነገር ያጋጥመዋል በህይወት ውስጥ። በህይወታችን ውስጥ ብዙ ነገር ያጋጥመናል። ብዙ ነገሮች ያጋጥሙናል። ደስ የሚሉ ነገር፣ ደስ የማይሉ ነገሮች፣ ብዙ ነገሮች ያጋጥሙናል። ግን ሁሉ ነገር ለበጎ ነው ማለት ነው። ለበጎ ነው ብለህ ካላለፍክ ህይወት በጣም ትፈትናለች። ገባችኋ? ህይወት በጣም ተራራ ናት። የሆነ በቃ አለ አይደለ? አንዳንዴ አልወጣውም የምትሉበት ቀን አለ። በጣም ይከብዳል። አሁን ይሄን እንዴት ነው የማደርገው አልወጣውም የምትሉበት ብዙ ነገር አለ። ህይወት እንዲህ ናት። በጣም የምትከብደው። ብቻ ነገር ለበጎ ነው። በእግዚአብሔር ቸርነት ሁሉ ነገር ይቻላል። በእግዚአብሔር የማይቻል ነገር የለም። ሁሉም ይቻለዋል። እና ብቻ እግዚአብሔር ይመስገን። ዛሬ ነው የከፈትኩት ዩቲዩብን። ብዙ አበረታታችሁኛል። ብዙ ሰብስክራይብ አርጋችሁልኛል። ያረጋችሁልኝም ያነሳብኝ በጣም የማመሰግናችሁ። ዩቲዩብ ያው ያነሳል፣ አዲስ ስለሆናችሁ ሰብስክራይብ ሲደረግ ያነሳል። እናንተ በጣም ደምራችሁኛል፣ ግን እሱ ያነሳል እንጂ ዛሬ ራሱ ትልቅ ልጅ አርሳችሁኛል። በጣም ነው የማመሰግናችሁ። ተባረኩልኝ። እኔ ዩቲዩብ ከከፈትኩ ወር ከምናምን ነው። እግዚአብሔር ይመስገን 400 ነው ደርሻለሁ። በጣም ነው የማመሰግነው። እኔ ሾርት ቪዲዮ ራሱ ሰራ በጣም ነበር የምታዩልኝ። በጣም ነው የማመሰግናችሁ። በጣም ነው የምወዳችሁ። እግዚአብሔር በጣም ከእናንተ መለያየት ደግሞ በጣም ይከብዳል። ያው በቃ እኔ ከሀገር ስወጣ ዩቲዩብ ሰራለሁ ብዬ አይደለም የወጣሁት፣ መዳም ይሰራለሁ ነው እንጂ ብቻ አጋጣሚ እናንተን ሳይ ስከፍቱ ስትዝናኑ እንደዚህ ስናወራ ስንጫወት ሳያችሁ ደስ አላችሁ። ከፈትኩ እንደ አጋጣሚ ከፈትኩ። ደግሞ አላሳብ ነበር የከፈትኩት፣ ሳላስብ ነው ዝም ብዬ የከፈትኩት እና ከፈትኩ። በቃ እግዚአብሔር ይመስገን ደስ የሚል ጊዜ ነበረ እና ተዘጋ። እግዚአብሔር ይመስገን። ያው ከእናንተ ከምቆራረጥ ከምላይ ብዬ እንደገና አሁን መልሼ የከፈትኩት። ተስፋ አልቆርጥምና ማለት ክርስቲያን ተስፋ አይቆርጥም ይባላል። በእውነት ወድቆ መነሳት ወርቆ መቅረት ነው እንጂ ወርቆ መነሳት ያለ ነው። ሲጀመር ህይወት በጣም ተራራ ናት። እግዚአብሔርን ህይወት በጣም ተራራ ናት።
እያዘች ነው የምታፈርጠው፣ እያዘች ነው የምታፈርጠው። እነሳለው ስትል ታፈርጣለች፣ እነሳለው ስትል ታፈርጣለች። ግን አንቺ ደግሞ ስታፈርጥሽ እንደዛው ፈርጠሽ ጭቃ ውስጥ ምታንደባለሽ መውጣት አይደለም። እችላለሁ ብለሽ መነሳት አለብሽ። ህይወት ብዙ ነገር ትፈትናለች፣ ብዙ ነገር ታደርጋለች። እኔ ብዙ ነገር አይቻለሁ በህይወቴ ማለት ነው። ብዙ ተፈትኛለሁ። እግዚአብሔር ይመስገን። እኔ ምንም አይደለም። ብዙ ነገር በቃ የሚያስከፋ ነገር፣ የሚያሳዝን፣ ደስ የማይል ነገር፣ ተስፋ የሚያስቆርጥ፣ ደስ የሚልም ጊዜ አሳልፌያለሁ። በጣም የሚያምር ጊዜም አሳልፌያለሁ በዚህ ህይወቴ ማለት ነው። እድሜ 30 ነው። በዚህ በ30 እድሜ ውስጥ ብዙ ነገር አሳልፌያለሁ። ማርያምን ደስ የሚልም ደስ የማይልም መጥፎም ደጉንም አሳልፌያለሁ። እግዚአብሔር ይመስገን። ሁሉ ለበጎ ነው እና እግዚአብሔር ይመስገን። ወድቆ መነሳት ያለ ነው። ስለዚህ ውዶች አሁንም አበረታቱኝ። ሰብስክራይብ ያደረጋችሁ፣ ሼር፣ ላይክ ያደረጋችሁ አበረታቱኝ እና እንደዛ ነው። ዩቲዩብ ተዘግቶ ነው ውዶች። ምንም ብለው በጣም ብዙዎች ዩቲዩብ ላይ ጠፍተሻል፣ ላይፍ ላይ ልሽ ምናምን ትሉኛላችሁ። ስንቱን አስረድተህ ትችላለህ፣ ስንቱን አስረድቼ እችላለሁ። ስለዚህ ያው በቃ ለዚህ ነው የጠፋሁት ውዶቼ። የምታቁኝም ማታቁኝም ሰብስክራይብ ያደረጋችሁ አበረታቱኝ። ነግበኔ ማለት ነው። ዩቲዩብ በጣም ከባድ ነው። ዩቲዩብ እንዲህ ሲወራ ዩቲዩብ አንዳንድ ሰው ዩቲዩብ ምንድነው ደግሞ ስራ አድርጎ ያዩ። አሁን ለምሳሌ ዩቲዩብ ምናምን ስላችሁ ኢትዮጵያ ራሱ አይት እንጂ አይሉኝም። በጭ ነው የሚያደርጉብኝ። በጭ ስራ ፈት ነገር ነው የሚያደርጉት። ይሄን ስራ ፈተህ እንደዚህ የምትዛለል ነገር ነው የሚያደርጉት። ስራ አደርጉትም እንደ ስራ አውቱም። ግን ዩቲዩብም ስራ ነው። በደንብ ከተሰራ ስራ ነው። ግን በጣም ይከብዳል። በስመ አብ ይከብዳል፣ ይፈትናል በእውነት። እኔማ ተፈታተነኝ። ለምን እንደሆነ አላውቅም፣ ግን ይከብዳል በጣም። ዩቲዩብ ይከብዳል። ብቻ እግዚአብሔር ይመስገን፣ በእውነት እግዚአብሔር ይመስገን። ጠንክሮ ወርቆ መቅረት ነው እንጂ ወርቆ መነሳት ያለ ነው። ወርቆ መቅረት ነው ከባዱ። ህይወት ሁሌም እንደዛ ናት። አንዴ ወደ ላይ፣ አንዴ ወደ ታች፣ አንዴ ወደ ላይ፣ አንዴ ወደ ታች የምታፈርጠው ሰው። ስለዚህ ምንም አይደለም። እና እናንተ እንዴት ናችሁ? ዩቲዩብ እንዴት አደረጋችሁ? ምናልስ ነገር አለ? ሁሉ ሰላም ነው? እኔ ጋር መልካም እግዚአብሔር ይመስገን፣ ከእናንተ ናፍቆት በስተቀር። ያው ዩቲዩብ በመዘጋቱ ብቻ ትንሽ ደብሮ የነበረ። እንደምታበረታቱኝ ተስፋ አለኝ ውዶቼ፣ የኔ ውዶች። እናንተ ትችላላችሁ ሁሉንም ነገር። እግዚአብሔርን በጣም የማመሰግናችሁ ውዶቼ፣ በጣም እና እንዴት ናችሁ? ሰላም ናችሁ ወይ? ስራ እንዴት ነው? ህይወት እንዴት ነው? የማዳም ቅመሞችስ? እኔ ጋር ክብሩ ይስፋ መድኃኒዓለም። በጣም ሁሉም አሪፍ ነው ውዶቼ። አበረታቱኝ። አሁንም እንደ ድሮው አበረታቱኝ እላችኋለሁ ከእናንተ ከምቀር እና እንደዛ ነው ውዶቼ። ወደፊት እና አመሰግናለሁ ባያላችሁበት ሁሉ ሁላችሁም፣ በሀገርም ያላችሁ በውጭውም ያላችሁ እግዚአብሔር ይጠብቃችሁ። በሰላም ለሀገራችሁ ያውቃችሁ። ቸሩ መድኃኒዓለም ይጠብቃችሁ፣ አለው ይበላችሁ፣ ተክፉ መከራ ይሰውራችሁ፣ አይን ከሚያየው ጆሮ ከሚሰማው ይሰውራችሁ። መድኃኒዓለም አለው ይበላችሁ፣ ተጎናችሁን እቅፍ ድቅፍ ያድርጋችሁ። እወዳችኋለሁ። ክፉአችሁን አሰማኝ። በያላችሁበት ሁላችሁም መድኃኒዓለም ይጠብቃችሁ ከክፉ መከራ። በእውነት መድኃኒዓለም ይጠብቃችሁ። እውነት ከዚህ ከዘረኝነት ከሙ እግዚአብሔር አምላክ ሁላችንም ይጠብቀን። በሰላም ለሀገራችን ምድር ያብቃን። ራሳችሁን ጠብቁ። ሁላችሁም ራሳችሁን ጠብቁ። በያላችሁበት ያላችሁበት በዓለም ዳርቻ በተለይ አረብ ሀገር ያለ ነው እኛ ራሳችሁን ጠብቁ ወዶቼ። ያው ብዙ ነገር እናያለን ሚዲያ ላይ። ያው ብቻ ሁሉም አረቦች መጥፎ ናቸው ማለት አይቻልም። እኛም ከኛም ጥፋት ሊሆናል ከነሱም አይታወቅ። ግን ራሳችሁን ጠብቁ ወዶቼ፣ ራሳችንን እንጠብቅ ማለት ነው። ሀገራችን በሰላም ስንገባ ድረስ ራሳችንን ከመድኃኒዓለም ጋር ራሳችንን መጠበቅ ነው። እሱ ይጠብቃል። እኛ ማንም ራሱን ጠብቆ አያድንም የሱ ጥበቃ ካሌለ። እና ደግሞ የረሳሁት ነገር ውዶች እንኳን አደረሳችሁ ዛሬ የዓመቱ ነች እመቤቴ ማርያም እና
ዛሬ የዓመቱ ነው። እንኳን አደረሳችሁ ውዶቼ፣ ሁላችሁንም በያላችሁበት እንኳን አደረሳችሁ፣ እንኳን አደረሰን። እመቤቴ ቅፍ ድግፍ አድርጋስ በሰላም ለሀገራችን ምድር ታብቃን። ሁላችንም በቃ ዜጎቼ፣ ሁላችሁም ኢትዮጵያኖች፣ ሙስሊም፣ ክርስቲያን ሁላችንም እግዚአብሔር አምላክ ጥብቅ አድርጎ ለሀገራችን ምድር ያብቃን። ውዶቼ እወዳችኋለሁ። ወሬም አላብዛባችሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አንተ እንዳትረሱ። ወደ ደደድ ነው ማድረጋችሁ። ሻምን ኑሮልኝ፣ ክፉ አይንካብኝ። እናንተ እያለኝ አይከፋኝም። ያውቃለሁ። እዚህ ያደረሳችሁኝም ያበረታታችሁኝም እናንተ ናችሁ በእውነት እና በጣም ነው የማመሰግናችሁ። ወዳችኋለሁ። ቻው ቻው።